በፊት ጀናባ የሆነ ሰው በልቶ ነው ወይስ ሳይበላ በፊት ነው መታጠብ ያለበት? ጀናባ የሆነ ሰው ፈጥኖ ጀናባውን ማውረዱ ተወዳጅ ነው። ጀናባ የሆነ ሰው ሳይቆይ ቶሎ ጀናባውን መታጠቡ በላጭ ነው። በተለያዩ ምክንያቶች ለመቆየት ከተገደደ ቢቆይ ችግር የለው። ለመተኛት ውዱእ ቢደረግ መልካም ነው። መስጂድ ለመቆየት ውዱእ መደረግ አለበት። ውዱእ ሳይደረግም ቢተኛ ችግር የለውም። አንዳንድ የነቢዩ ባለቤቶች ነቢዩ ዓለይሂ ሰላቱ ወሰላም ጀናባ ሆነው ምንም አይነት ውሃ ሳይነኩ ይተኙ ነበር የሚል ዘገባም አለ። የሆነ ሆኖ በላጩ ከጤንነትም አንፃር ከብዙ አንገል ቶሎ መታጠቡ በላጭ። በተለያዩ ምክንያት መቆየት ካስፈለገ መቆየቱ ችግር የለውም። መቆየቱ ለጾመኛ የጾም ወቅት መጀመሩን፣ ጎህ መቅደዱን፣ ፈጅር አዳን መባሉንም ቢያስከትል ችግር የለም። ጾምን ለመጀመር ከወር አበባ ደም ከወሊድ ደም ንጹህ መሆን እንጂ ሸርጥ የሚሆነው ጀናባን ማውረድ ሸርጥ አይሆንም። ጀናባ ያለበት ሰው ጾምን ከመጀመሪያ በፊት ገላይን ካልታጠብኩ ማለት የለበትም፣ ግዴታ አይደለም። ስለዚህ ጀናባም ሆኖ ፈጅር አዳን ቢል ችግር የለውም፣ ታጥቦ ለሶላቱ ይሄዳል እንጂ ጀናባ ሆኖ ጾም መጀመር ይቻላል። የወር አበባ የወሊድ ደም ላይ የነበሩ ሴቶችም ደማቸው ከፈጅር በፊት ከሰከንዶች በፊት ቢቆምላቸው መታጠቢያ ጊዜ ስለሌለኝ አልጾምም አይባል። ጾሙ ተነይቶ በቀጣይ መታጠብ ይቻላል። ጾም ለመጀመር ጀናባን ሐይድን ማውረዱ መታጠቡ ሸርጥ አይደለም። ቀጣዩ ጥያቄ ኃላፊነት ላይ ያለ ሰው መቀበል የሚችለው የስጦታ አይነት ቢያብራሩልኝ።